ልጅ እንኳን መጣሽልኝ። እንኳን እናትሽ አንቺ ነው ቁጭ ብላ የምትጠብቀው። እባክሽ እንዴ እኔ የምልሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሞ ግንቡ ጋር እየሸና ነው። ግንቡ ስር እየሸና ነው። ለአህያ እኮ ነው የዳርኳት፣ ለውሻ ለአራዊት እኮ ነው የዳርኳት። አባዬ ተው እንጂ አባት ያሳጣን። አማቼ ትንሽ ክብር ይኑር። በትረ መኮንን በጨበጥክበት አባዬ ማለት እኔ ላይ ተው እንጂ። ቤተሰብ አይደለም ቤተሰብ ነን ብዬ እኮ ቤተሰብ የሆነ እንደሆነ ታዲያ ልሸናብኝ ነው እንዴ? እንደዛ ነው ሀሳብ? ኧረ በፍጹም። ታዲያ ምንድን ነው? ምን አሁንማ ልጄንም በወዷ ይዛ ይለት ጸንሳልኛለች። እርጉዝ ነች? አዎ። ምን ያህል ጊዜ ሆነ ነች? አንድ ሳምንት። አዎ ልጄ እኔ አባት ነኝ። ተንበርክኬም እምቢ እንዳትለኝ እኔ ልጄ። ይኸውልህ ስማ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው። አዎ አይፈቅደው። እኔ ልጅ ያንተ ኑሮ ይፈቅደዋል። ቅንቅን ይፈቅደዋል። ቱሃን ይፈቅደዋል። ልጅ አከከች። ልጅ ከከኝ አንበሳ። ይኸውልህ እኔ እንደ ድሮ ጉልበት የለኝም። ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴ ነው እንኳን መብላት አቅቶኛል። የልጅ ነው። እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ አለሁለት ለልጄ እኔ ያለው ለልጄ ለልጅ አንተ ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ እኔ ይሰማኛል። ገብተህ ለቃቅመው ነው የተደገሰልህ። ከረፈፍ